ሰላም ፀሐይ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዝኛ እና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መማርና መከታተል ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ክፍል 3 ብዬ ይዤላችሁ መጥቻለሁ። የምለውን እያላችሁ እየጻፋችሁ ተከታተሉኝ እስከ መጨረሻው። ኦንላይን አማርኛን በአጭር ጊዜ አቀላጥፋችሁ ለማንበብ እና ለመጻፍ ከፈለጋችሁ በኢሞ፣ በዋትስአፕ፣ በቴሌግራም እዚህ ላይ ባስቀመጥነው ስልክ እየደወላችሁ መማርና መከታተል ትችላላችሁ። እሺ፣ እዚህ ጋር እንደምታዩት እቺ ዘ፣ እቺ ዠ፣ ደ፣ ጀ፣ ገ እነዚህ የመጀመሪያ ፊደሎች ናቸው። ስለዚህ ስታነቡ የሚል ድምጽ አላቸው። እሺ ለዛሬ ማስነብባችሁ ከመጀመሪያው ወደ መጨረሻው ይሆናል ማለት ነው። ስለዚህ እቺን ማን ነበር ያልኋችሁ? ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። አንዴ ልገመው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እሺ እዚህ ጋር ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። አንዴ ልገመው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ እዚህ ጋር ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። አንዴ ልገምላችሁ ረጋ ብዬ ተከታተሉኝ። እዚህ ጋር ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ እቺ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። አንዴ ልገመው። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እሺ እዚህ ጋር ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። አንዴ ልገመው። ይቺ ማን ያልኩኝ? ገ። እዛቺ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ፣ ጎ። እሺ እስቲ አሁን የመጀመሪያ ፊደላችን አስታውሱ። እዚህ ጋር ዘ፣ ከዛቺ ዠ፣ ከዛቺ ደ፣ ከዛቺ ጀ፣ ከዛቺ ገ። ከነዚህ ፊደላት ላይ ከጎናቸው ቅጥል ወይም አግድም መስመር በመጨመር ሁለተኛ ፊደል ይሆናሉ እንደምታዩቸው እዚህ ጋር። ስለዚህ ከጎናቸው ካገኛችሁ ቅጥል ሁለተኛ ፊደል አድርጋችሁ ድምጻቸውን ታነባላችሁ ማለት ነው። ስለዚህ የዘ ሁለተኛ ኡ ሚል ድምጽ መስጠት ዙ፣ ከዛ ዡ፣ ዱ፣ ጁ፣ ጉ። አንዴ ልገመው። ከዚህ ጋር ማን ያልኳችሁ? ዙ፣ ዡ፣ ዱ፣ ጁ፣ ጉ። እሺ እዚህ ጋር ደግሞ ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ አግድም መስመር በመጨመር ሶስተኛ ፊደል ይሆናሉ ቅርጻቸው። ስለዚህ ድምጻቸው ደግሞ ኢ ሚል ድምጽ ያስተጋባሉ። ስለዚህ ዚ፣ ዢ፣ ዲ፣ ጂ፣ ጊ። አንዴ ልገመው። እዚህ ጋር ዚ፣ ዢ፣ ዲ፣ ጂ፣ ጊ። እሺ አራተኛ ፊደል ደግሞ የመጀመሪያ እግራቸው ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራን፣ ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። እዚህ ጋር ባለ አንድ እግር የምንለው ገ ነው። የገ አራተኛ ፊደል ወደ ግራ ከታች በኩል የተጣመመ ነው ማለት ነው። ስለዚህ ቅርጻቸውን በዚህ መንገድ ከለያችሁ ድምጻቸውን ደግሞ አ ሚል ድምጽ ወይም ደግሞ አፋችሁን እየከፈታችሁ ዛ፣ ዣ፣ ዳ፣ ጃ፣ ጋ ብላችሁ ታነቧቸዋላችሁ። አንዴ ልግመው። ዛ፣ ዣ፣ ዳ፣
ጃ ጋ። እሺ አምስተኛ ደግሞ ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ ቀለበት ይጨመርባቸዋል። ስለዚህ የመጀመሪያ ፊደላትን ከያዛችሁ በቀኝ በኩል ታች ላይ ቀለበት ካላቸው ስንተኛ ፊደል ናቸው ማለት ነው? አምስተኛ ፊደል ናቸው። ስለዚህ ዜ ዤ ዴ ጄ ጌ። አንዴ ልገሙ። ዜ ዤ ዴ ጄ ጌ። እሺ ስድስተኛ ደግሞ የተለያየ ቅርጽ ነው ያለው። ለምሳሌ እነዚህን በምታዩበት ሰዓት ከአናታቸው ወደ ግራ ጠመም ይላል። እነዚህ ደግሞ አናታቸው ላይ ወደ ቀኝ በኩል ቅጥል ቅጥል አለው። እቺ ደግሞ አናቷ ላይ ቀለበት አላት። ስለዚህ የተለያየ ቅርጽ ይኖራቸዋል ብያለሁ በባለፈው ክላሳችን ስድስተኛ ፊደላት። ዛሬም ቢሆን ተመሳሳይ ነው ማለት ነው። ስለዚህ ድምጻቸውን አንድ ባንድ ነው የምለውን እያላችሁ ተከተሉኝ። ከዚህ ጋር ዝ ዥ ድ ጂ ግ። አንዴ ልገሙ። የዘ ቤተሰብ ስድስተኛ ዝ፣ የዠ ቤተሰብ ስድስተኛ ዥ፣ የደ ቤተሰብ ድ፣ የጀ ቤተሰብ ጂ ግ። ዝ ዥ ድ ጂ ግ ብላችሁ ታነባላችሁ ማለት ነው። ሰባተኛ ፊደላት ላይ ሲመጡ ደግሞ ቅርጻቸው አራተኛ ላይ ያጠረው እግራቸው ሰባተኛ ላይ ይረዝምና በቀኝ በኩል ያጥራል ማለት ነው። ማለት የመጀመሪያ ፊደላትን ብታዩ እኩል ናቸው እግራቸው። ሰባተኛ ፊደል ደግሞ የመጨረሻ እግራቸው ያጥራል ማለት ነው። ስለዚህ ኦ ሚል ድምጽ መስጠት ዞ ዦ ዶ ጆ ጎ። አንዴ ልገሙ። ዞ ዦ ዶ ጆ ጎ ብላችሁ ታነባላችሁ ማለት ነው። ወደ ቀጣዩ ስናልፍ እዚህ ጋር የመጀመሪያ ፊደላትን ነው መጀመሪያ ማስታውሳችሁ። እቺ ማነች? ቀ። ከዛ እቺ ጨ። ከዛ እቺ ጰ። ከዛ እቺ ጸ ፈ። እነዚህ የመጀመሪያ ፊደል ናቸው። አግድም ስታነቡ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ ጦ። እሺ እዚህ ጋር ጨ ጩ ጪ ጫ ጬ ጪ ጮ። አንዴ ልገመው። ጨ ጩ ጪ ጫ ጬ ጪ ጮ። እሺ እዚህ ጋር ጰ ጱ ጲ ጳ ጴ ጵ ጶ። አንዴ ልገመው። ይቺ ማን ነበር ያልኩኝ? ጰ። ከዛ እቺ ጱ። ከዛ እቺ ጲ ጳ ጴ ጵ ጶ። እሺ እቺ ጸ ጹ ጺ ጻ ጼ ጽ ጾ። አንዴ ልገመው። ጸ ጹ ጺ ጻ ጼ ጽ ጾ። እሺ እዚህ ጋር ፈ ፉ ፊ ፋ ፌ ፍ ፎ። አንዴ ልገመው ተከተሉኝ። እዚህ ጋር ማን ነው ያልኩኝ? ፈ ፉ ፊ ፋ ፌ ፍ ፎ ፎ። እስቲ አሁን የመጀመሪያ ፊደላትን አስታውሱ። እዚህ ጋር ማን ነው ያልኩኝ? ጠ። ከዛ እቺ ጨ ጰ ጸ ፈ ፈ። እሺ ከጎናቸው ቅጠል ሲጨመሩ ደግሞ ሁለተኛ ፊደል ይሆናሉ። ስለዚህ ጡ ጩ ጡ ጹ ፉ። አንዴ ልገመው። ጡ ጩ ጡ ጹ ፉ ፉ። እሺ እግራቸው ላይ ደግሞ በቀኝ በኩል ታች ላይ አግድም መስመር ወይም ቅጠል ሲጨመርባቸው ሶስተኛ ፊደል ይሆናሉ እንደምታያቸው። ስለዚህ ድምጻቸው ደግሞ ኢ ሚል ድምጽ በመሰጥ ጢ ስትሉ ኢ ሚል ድምጽ አለው። ጪ ጲ ጺ ፊ። አንዴ ልገመው። እዚህ ጋር ማን ነው ያልሁኝ? ጢ። ከዛ እቺ ጪ።
ከዛች ጲ ጺ ፊ ፊ። እሺ አራተኛ ደግሞ እንግዲህ ባለ 2 እግርና ባለ 3 እግር ከሆነ የመጀመሪያ እግራቸው ወይም በግራ በኩል ያጥራን። ቅርጽ አልባ ከሆኑ ደግሞ ወደታች ወረደ ነገር ብያቸው ነበር። እንደምታያቸው እነዚህ ተራውን እግር አጣራ ናቸው። እቺ ደግሞ ወደታች ወረደ ነገር ቀጥ ያለ ነገር አላት። ስለዚህ አራተኛ ፊደልን ቅርጻቸውን በዚህ መያዝ ትችላላችሁ። ድምጻቸውን ደግሞ እኔ የምለውን ያላችሁ ተከተሉኝ። እዚህ ጋር ጣ ጫ ጳ ጻ ፋ። አንዴ ልገመው። ጣ ጫ ጳ ጻ ፋ። እሺ አምስተኛ ፊደል ደግሞ ቅርጻቸውን ለመለየት እዚህ ጋር እንደምታያቸው ምን አላቸው? በቀኝ በኩል ታች ላይ ቀለበት ብዬ ነበር። ስለዚህ ሁሎችም እንደምታያቸው ቀለበት አላቸው። ስለዚህ አምስተኛ ፊደል ከሆኑ ወይም አምስተኛ ፊደልን ለመጻፍ ቀለበት በማድረግ በቀኝ በኩል ታች ላይ መለየትና ማንበብ ትችላላችሁ። ስለዚህ እዚህ ጋር ጤ ጬ ጴ ጼ ፌ። አንዴ ልገመው። ጤ ጬ ጴ ጼ ፌ። ስድስተኛ የተለያየ ቅርጽ አላቸው እያቸዋለሁ በባለፈው ክላሳችን። ስለዚህ እዚህ ጋር ጥ ከውስጥ ላይ ስብር ያለ ነገር አለው። ጭ ከውስጥ ላይ ስብር ያለ ነገር አለው። ጵ ከጎኗ አናቱ ላይ ቅጥል አለው። ጽ ከጎኗ አናቱ ላይ ቅጥል አለው። ፍ ደግሞ ከአናቱ ደፋ ያለ ነው። ስለዚህ የተለያየ ቅርጽ ነው ያላቸው ማለት ነው። ስለዚህ አንዴ ልድገመው። እዚህ ጋር ጥ ከዛ ጭ ጵ ጽ ፍ። ሰባተኛ ፊደል ደግሞ ባለ 2 እና ባለ 3 እግር ከሆነ የመጨረሻ እግራቸው ያጥራን። ባለ 1 እግር ከሆኑ ደግሞ አናታቸው ላይ ቀለበት ይኖራቸዋል ብዬ ነበር። ስለዚህ እንደምታያቸው የመጨረሻ እግራቸው አጣራ ነው። ድምጻቸውን ደግሞ ኦ ሚል ድምጽ መስጠት ማንበብ። እዚህ ጋር ጦ ጮ ጶ ጾ ፎ። አንዴ ልግመው። ጦ ጮ ጶ ጾ ፎ ብላችሁ ታነባላችሁ። እሺ ወደ ቀጣዩ ስንሄድ እዚህ ጋር እንግዲህ ቅድም ጸ ብለን ያነበብናትን ካስታወሳችሁ ሞክሸ ፊደላት የምትባል እዚህ ጋር አለች። ጸ ብለን ያነበብናት። ስለዚህ እዚህ ጋር ስትመጡ ጸ ብላችሁ ታነባላችሁ። ሁለት አይነት ጸ ነው ያለ፣ ሁለት አይነት አ፣ ሁለት አይነት ሰና፣ ሶስት አይነት ሀ አለ ማለት ነው። ከዚያ ውስጥ እቺ ሁለተኛዋ የጸ ስም የያዘች ናት ማለት ነው። ስለዚህ ጸ ከዚያች ፐ ከዚያች ዜሮ የምትመስለዋ ደግሞ ማናት? አ ነች። ሁለት አይነት አ አለ ብያችሁ ነበር። አንደኛዋ እቺ ነች ማለት ነው። ከዚያች ደግሞ ከ ቤተሰቦች ሶስተኛዋ ሀ ብዙሃን ሀ የምትባለዋ። ስለዚህ ጸ ፐ አ ሀ ብላችሁ ትጠሯቸዋላችሁ። ድምፅ ስታነቡ ደግሞ የጸ ቤተሰብ ሁለተኛ ጹ ጺ ጻ ጼ ጽ ጾ ጾ። እሺ እዚህ ጋር ፐ ፑ ፒ ፓ ፔ ፕ ፖ። አንዴ ልገመው። ፐ ፑ ፒ ፓ ፔ ፕ ፖ። እሺ እዚህ ጋር አ ከዛ ኡ ኢ አ ኤ እ ኦ። ብዙ ተማሪዎች ሀና አን ስታነቡ በተመሳሳይ ድምፅ ታነቧቸዋላችሁ። ስለዚህ ልብ ብላችሁ ስሙኝ። እዚህ ጋር ማን ያልኋችሁ? አ ነው። ከዛ ኡ ኢ አ ኤ እ ኦ ነው ያልኩኝ። ስለዚህ ይህን አ ካላችሁ እዚህ ጋር ደግሞ ሀ ሁ ሂ ሃ ሄ ህ ሆ። አንዴ ልግመው። ሃ ሁ ሂ ሃ ሄ ህ ሆ። እስቲ አሁን የመጀመሪያ ፊደላትን አስታውሱ። የዚህ ጋር ጸ ፐ አ ሀ። ከዛ ሁለተኛ ደግሞ ጎናቸው ቅጠል በመጨመር ጹ ፑ ኡ ሁ ሁ። ሶስተኛ ደግሞ እግራቸው በቀኝ በኩል ታች ላይ ሸፈፍ ማድረግ
ጺ ፒ ኢ ሂ ሂ። አራተኛ ደግሞ ወደ ታች የወረደ ነገር አላቸው ቅርጽ አልባ ለሆኑ። ባለ አንድ እግር ከሆኑ ደግሞ ወደ ግራ የተጣመመ ነገር አላቸው። ስለዚህ ጻ ፓ አ ሀ። አንድ ልግሙ ጻ ፓ አ ሀ። እሺ አምስተኛ ደግሞ እንደምታያቸው ምን አላቸው? በቀኝ በኩል ታች ላይ ቀለበት አላቸው። ስለዚህ ጼ ፔ ኤ ሄ። አንድ ልግሙ ጼ ፔ ኤ ሄ። ስድስተኛ የተለያየ ቅርጽ አላቸው። የይች ጽ የጸ ስድስተኛ ጽ፣ ከዛ ፕ ፕ፣ ከዛ እ፣ ከዛ ህ። እቺ ማን ነው ያልኩኝ? እ ነው ያልኩኝ። እዚህ ጋር ደግሞ ህ ነው ያልኩኝ። ህ። ሰባተኛ ደግሞ እንግዲህ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ቅርጽ አልባ ከሆኑ ደግሞ ወደ ታች የወረደ ነገር ይኖራቸዋል እያለው። ስለዚህ የጸ ሰባተኛ ማን ነው የምትሉ? ጾ፣ ከዛ ፖ፣ ከዛ ኦ፣ ከዛ ሆ። አንዴ ልገሙ እዚህ ጋር ጾ ፖ ኦ ሆ ብላችሁ ታነባላችሁ። ከዚህ የበለጠ ደግሞ አማርኛን አቀላጥፋችሁ በአጭር ጊዜ ለማንበብ ለመጻፍ እንድችሉ ከዚህ ላይ ባስቀመጥነው ስልክ እየደወላችሁ በኢሞ በዋትስአፕ የትኛውም ሀገር ላይ ሆናችሁ ቦታ ሰዓት ሳይገድባችሁ መማርና መከታተል ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ